እንግዲህ ያው ግን በመሃል ምንድን ያለችኝ የልጅቱ አባት እኔ በጣም አንዳንድ ጊዜ ወንዶች ማለት ነው ወንዶች የዘራችሁትን ዘር በየቦታው ያኔ ማለት አላህ የሰጣችሁን ዘር በየቦታው አሁን እችልኝ አላቅም እኔ በቃ በህይወት መኖር ከፈለጋችሁ እንዲያደውሉብኝ ነው አለች የሚለው ጓደኛዋ እና በቃ የሆነ የእናንተን ዘር የሆነን ነገር እዛ ጥላችሁ እንዴት ነው ህሊናችሁ እንዴት ነው ይሄ ነገር እኮ ከእናንተ የወጣ ያብራካችሁ ክፋይ ዘር እኮ ነው ያኔ የሰው ልጅ እንዴት ነው ዝም ብሎ ዘሩን በየቦታው የሚዘራው በአለ ምን አይነት ጉድ ናችሁ ወላሂ ላዚም አሁን አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የሀገር ልጆች እንዴት ናችሁ ሰላም ናችሁ ወይ እንግዲህ ስለዚህ ምንም ማድረግ አልችልም ጸጉሬን ለሁለት ከፍዬ ስለሰራሁት እንደዚህ ሆኗል እኔ ደግሞ ግዴታ ዛሬ አንድ መልእክት ላስተላልፍ ስለፈለኩኝ መምጣት ስላለብኝ ነው የመጣሁት ማለት ነው እዚህ ጋር ያለውንም እንዲያላያችሁ ቁጠሩት እንዴት ናችሁ ሰላም ናችሁ ወይ እንግዲህ የዛሬ መልእክቴ ትንሽ አንገብጋቢ ስለሆነ ሁላችሁም በትዕግስት አዳምጣችሁ በተለይኛ ሴቶች ማለት ነው ወንዶች ደግሞ ድንገት ይሄ ቪዲዮ ከደረሳችሁ ለቤተሰቡ ማለት ለእህቶቻችሁ እንድትልኩላቸው እላለሁ ማለት ነው እንግዲህ ታሪኩ እውነተኛ ታሪክ ነው እዚሁ ሳዑዲ አረቢያ የተፈጠረ ነገር ነው እና እኔ ልጆቹን ሁለት ጓደኛ ማቾች ናቸው ልጆቹን ማቃቸው በዚሁ በሶሻል ሚዲያ ነው ስለ ሸኤና አጠላለብ በሰራሁት ቪዲዮ ላይ ቁጥሬን እያነሱ ብዙ ልጆች በውስጥ ይገቡልኛል ከዛ በኋላ በዛው ተዋወቅን ልብስ ጠልብላቸዋል በተለይ አንደኛይቱን በጣም በተደጋጋሚ ነው የምጠልብላት ኦርደር ማድረግላት ማለት ነው አንደኛይቱን ግን አንድ ጊዜ ኦር ሁለት ጊዜ ግን ጓደኛ ማቾች ናቸውና እቺ ሁሉ ጊዜ ልብስ የምጠልብላት ልጅ አሁን ደወለችልኝና ያኔ ትንሽ አንድ ሳምንት ምናምን ሆታል ጊዜ አጥቼ ነው እንጂ ማለት ነው አረ ወደ 2 ሳምንት ይሆናል እና እንደዚሁ ልብስ ዘዥልኝ ብላ እያወራን እንዴ ያቺ ልጅ እኮ ኢትዮጵያ ገባች ምናምን አለችኝ ማለት ነው እንዴ ምናምን አልኳትኝና ታሪኩን ነገረችኝ ግን ይሄ ታሪክ እንዴት ነው ምናምን ስላት እስኪ አንድ ሁለት ቪዲዮ ተሰርቶበታል በቲክቶክ እስኪ አንቺም ደግሞ ስሪበት ምናልባት ለሌሎቹ መማሪያ ከሆነ አለችኝ ማለት ነው እና ምንድነው በመጀመሪያ ደረጃ ሴቶች ማለት ነው ለወንድ ልጅ የማይገባውን ዋጋ አትክፈሉ በማለት ነው ቪዲዮን የሚጀምረው ለወንድ ልጅ የማይገባውን ዋጋ አትክፈሉ ምክንያቱም ያ የከፈላችሁት ዋጋ ትክክል ካልሆነ ከምንም አይቆጥረውም እሱ ምንም እንዲያልተፈጠረ ይተዋዋል ወይም የበለጠ እሱ ሊያናደው ይችላል ምክንያቱም አንዳንድ ጊዜ በቃ ወንዶች እኛ ራሳችንን ሴትነታችንን ሽጠን ዋጋ እንከፍልላቸው አንድ የሚወድሽ ባልሽ አንቺ ሴትነትሽን ሽጠሽ ለሱ ምንም ነገር እንዲታረግለት አይፈልግም ስለዚህ ወደ ታሪኩ ስገባላችሁ እንግዲህ እቺ ልጅ ምንድነው ያደረገችው 8 አመት ቆይታለች እዚህ ሀገር ከዛ በኋላ ቤተሰብም አትረዳም አሉ ያኔ ይሄ ልጅ ጋር አንተ ስለምትል በቃ ለሱ ነው ሰውየው ደግሞ አርቲስት ነው የራሱ እንዴት ብለሽ ሰርች አድርጊና ይው ብለውኛ አየሁት እና አርቲስት ነው ሰውየው ከዛ አጅሪት ያው ኢትዮጵያም እያለ ለብዙ አመታት ይሄን ሰውዬ ጋር እንትን ትላለች እና ከዛ በኋላ በኢቃማ ወደዚህ ሀገር ለማምጣት ተወስናለች ማለት ነው በኢቃማ ልታመጣው ስትወስን ያው ሀበሻ አላ ደላላ ሆነ ታናግሩ የለ የሚተባበራችሁ ምናምን ከዛ ብር ያንሳታል ብር ሲያንሳት አጅሪ ደላላ ባለትዳር ልጆች አባት ነው እና እኔ ጋር አንድ ቀን ካደርሽ ይሄን ብር ሸፍንልሻለሁ ይላታል እንግዲህ የሷ ትልቁ ስህተት ይሄ ነው አንደኛ የሰው ልጅ ፈጣሪውን መፍራት አለበት ሁለተኛ ለወንድ ልጅ ይሄ ዋጋ መከፈል የሌለበት ዋጋ ነው ብዬ ነው የማስበውና አንድ ቀን ከኔ ጋር ካደርሽ የጎደለሽን ብር ሞላልሻለሁ ይላታል እሷ ደግሞ እንግዲህ ሰው አያየኝም ያው ሰው ባያይም ፈጣሪ ግን ያያል ስለዚህ ተሄደና የምታረገውን አርጋ ወደ ስራ ቦታዋ ትመለሳለች ለጓደኞቿም አልተናገረችም የልጁን ፕሮሰስ ይጀመርና አቶ ልጅ ይመጣል ከዛ በኋላ እሷ እንዲሁ ያመማት ምናምን እያለ በጣም ደግሞ የሚገርም 6 ወር ድረስ እርጉዝ መሆኗን አታውቅም ከዛ በጣም ሲያማት እና ሀይዷም ሲቀር ከዛ በኋላ ሐኪም ቤት ስትሄድ የ6 ወር እርጉዝ ናት
ከዛ በኋላ ይሄም ልጅ ባልተብየው መጥቷል ማለት ነው። ከዛ እሱ በመጣ በስንተኛው ወሩ ነው? እሷ ቀድማ የ6 ወር እርጉዝ ናት። እሱ በመጣ በ7ኛው ወሩ አቶ ምጥ ይመጣል ማለት ነው። ከዛ በፊት ቀድማ እርጉዝ መሆኗ እንግዲህ የ6 ወር እርጉዝ ነው፣ ምንም ማድረግ ስለማይቻል ያለውን ነገር ትነግረዋለች። እንደዚህ ነው ትለዋለች። ከዛ እኔ አይመለከተኝም ነው የሚለው። ያኛውም ደግሞ አስረጋዡም እኔ አይመለከተኝም ይላል። ከዛ በኋላ ልጅ እንግዲህ ምንም ማድረግ አልተቻለም። የምጧ ቀን ሲደርስ ቤት መውለድ ያልቻለችም ሐኪም ቤት ምናምን ሲባል ያን የግል ሐኪም ቤት የሚፈርም ሰው ስለሚያስፈልግ ፈርም ሲባል ይሄ ያመጣችው ብዙ ሽሬ ያልከፍላ ባልተብየው ማለት ነው። ያው በሱም እንግዲህ እናንተ ፍረዱ። እንግዲህ ማን ነው ጥፋተኛ የሚለው? እኔ እሷ ናት ነው ጥፋተኛ የምለው። ከዛ በኋላ ፈርም ምናምን ሲባል እኔ ምን አገባኝና ነው የምፈርመው ምናምን ይላል። የሚፈርም ሲታጣ እሷ ያለው አማራጭ የሆነ ቦታ የጥሏትና ወደ መንግስት ሐኪም ቤት ትገባለች። እዛ መንግስት ሐኪም ቤት ኦፕራሲዮን ተደርጋ ትወልዳለች። ህገወጥም ስለሆነች ከነ ልጇ ከወለደች በኋላ ወደ ሹመይሲ ያስገቧታል ማለት ነው። እና እንግዲህ ቤተሰብ ጋር ራሱ ጠበኛ ናት። ለምን ምንም ነገር አትረዳም። የምትሰራውን በሙሉ ለሱ ነው የምታረገው። ምንም ነገር የላትም ኢትዮጵያ ላይ። አሁን ላይ ደግሞ ልጅ ታቅፋ ሄደች። እሱም ቲክቶክ ላይ እየጨፈረ ነው ሌሎች ሴቶች ጋር። እኔ ምንም ላረጋት አልችልም ነው ያለው። እሷም ደግሞ ከዛ ከተጣላቻቸው ቤተሰቦቿ ጋር ወይም በማንቀስ ዞር ብላ ካላየቻቸው ቤተሰቦቿ ጋር ተነስታ ሄዳለች፣ የሀገር ገብታለች ማለት ነው። ስለዚህ ሴቶችዬ ፍቅርም ልክ አለው፣ ሁሉም ነገር ልክ አለው። ቤተሰብ ነው። ዋጋ ሁላችንም እንከፍላለን። ይሆንልኛል ለምንለው ነገር ደግሞ እኛ ሴቶች እንከፍላለን እና እርምጃችንን እናስተካክል። በቃ ያኔ እንዴት ነው ዋጋ መክፈል ያለብን የሚለውን ነገር እንወቅ። ይሄ ከልክ ያለፈ ነገር ዋጋ ያስከፍላል። አሁን እቺ ልጅ በራሷ ህይወት ነው ዋጋ የከፈለችው። 8 ዓመት ኑራለች። ከሁሉም ውጭ ነው፣ ከትዳሯም ውጭ ከቤተሰብም። ያው ቤተሰብ አይጥልም፣ ግን የእሷ ህይወት ራሱ እንደገና ዋጋ ሊያስከፍላት ነው ማለት ነው። ምክንያቱም ምንም ነገር ሳይኖራት አባቱ ያላመነው ልጅ ይዛ ነው የገባችው ማለት ነው። ይሄ ማለት በጣም ከባድ ነገር ነው። እኛ ሴቶች እንግዲህ አላህ ይጠብቀን፣ አላህ ልብ ይስጠን። ሌላ የሚባል ነገር የለም። እንግዲህ እህቶቼ በቃ ለማንኛውም ነገር ለምታረጉት ነገር ጥንቃቄ አርጉ፣ ጥንቃቄ እናርግ ማለት እወዳለሁኝ። እንግዲህ የዛሬ ቪዲዮ ይሄ ይመስል ነበረ። ጥፋተኛ ማን ነው እሷ ወይስ እሱ የሚለውን ኮሜንት ላይ አሳውቁኝ። እንዲሁም እውነተኛ ታሪክ ካላችሁ ስማችሁ ሳይጠቀስ ማንነታችሁ ሳይጠቀስ እንድንማማርበታለን ማለት ነው።